ያለው ተቃጥዬ የታየ ምን አበባ መስላለሁ? አበባ ማስቀመጫ ገንቦ መሰልኩኝ። ደህና የኔ ወንድም አንተ ስልክ መጣለች። እሺ በል መድኃኒዓለም እሺ በል። ምንድነው ችግሩ? ችግሩን እኔና መድኃኒዓለም ብቻ ነው የምናውቀው። አንተ ብቻ ስልኩን መጣል። ገብርኤልን መድኃኒዓለም ስማ፣ እኔና እሷን ለምን አታገናኝም? አንተ ዝም ብለህ ብቻ ለምን ትደክማለህ? እኔና እሷን አገናኝና ሁሉ ነገር እንጨርሰዋለን። ማንን? ሚስቴን? አዎ፣ አየህ፣ ካልተገናኘን ዋጋ የለውማ። የኔ ሚስት? አዎ። ስማ፣ የኔ ሚስት ነው የምትገናኘው? ስማ፣ እኔ ከራሴ ጓደኛ ጋር ነው የማወራው። ስለአንተ ምንም አውቀው ነገር ነው እንዴ? አዎ። ሄሎ፣ ይቅርታ፣ እንግዳ ነው። እንግዳ ምንም አያውቅም። ስማ፣ በቃ እኔ እናንተ እንገናኝና በኋላ ፊት ለፊት እንነጋገራለን። ኦኬ፣ ቻው። የኔ ወንድም ይቅርታ፣ ምን ያለበት ሲል አይችልም አይደለም የሚባለው? እንደዛ ሆኖ ቢኖር እኔ እኮ ከኔ ጋር የምታወራ መስሎኝ አይደለም። ይቅርታ፣ ምንም አይደለም። ይኸውልህ አንድ ስልክ ብትመታልኝ እኔ ስለማላውቅበት ነው። 20 ሳንቲም እና ቁጥሩን ይዘዋል? አዎ ይዘዋለሁ። ቁጥሩ ያው ቁጥሩ አንተ ደግሞ ይኸውልህ በታለች በቃ አዎ እስቲ በደንብ አንኳኳቸው። የት የሉ ይሆናሉ እነሱ ደግሞ ምን እንደማያስቀምጣቸው እኔ እንጃ። በላው። ምንድን ነው የበላው? ስልኩ ፍራንኩ በላው። እንዴት ስልክ ፍራንክ ይበላል? አንዳንዴ ይበላል፣ አንዳንዴ አይበላም። እንዴት አንዳንዴ ይበላል? እንዴት አንዳንዴ አይበላም? እኔ ስልክ ፍራንክ ሲበላም ሰምቼም አላውቅ አይቼም አላውቅ። የኔ ወንድም አንተ ራስህ እንደው በልተህ እንደሆነ ንገረኝ እንጂ እኔ ስልክ ፍራንክ ሲበላ አይቼ አላውቅም። ፍራንክ ከሌለ ከኔ ፍራንክ ሲበላ እሱ ይሻላል። እሱ ጥሩ ነው። ጥሩ በላው አለ። አይ በላው አሁን ይጠራል። ሄዳው የእናንተን አይበላም። የእኛን ብቻ ነው ይበላል። በላው አለ። አሎ እትዬ በላይ ነሽ? እንደምን አሎ። አይገባም፣ ቁጭ በሉ። አይገባም፣ ቁጭ በሉ። አዎ ጉቶን ጥሩ ልጅ በላው አለኛ። ሃሎ ማነህ? ጉቶ ነው። ሬሳ መሬት ላይ ጉትት ይበል። አዎ ይጎተት። ምን ነው? ተቃጠልኩኝ፣ አረርኩ፣ ተቃጠልኩ። መንገድ ላይ ሰው ሁሉ ጥብስ ትሸጣለህ እስኪለኝ ድረስ ምን ሆነ ነው? ና ይኸውልህ እህትህን ከቤት ጉልቅ አድርግና ውሰዳት። በቃ አልፈልግም ብሎ ማለት ይሄ ሰውዬ አልፈልግም። በቃ ናና ምን ሆናል? ይኸውልህ ልንገርህ፣ ሱሪያውን ሳጥብ ወንዝ ወሰደው ትለኛለች። ሸሚዙን ደግሞ አጥቤ ሳሰጣው ሌባ ወሰደው ትለኛለች። ይሄ ሌባና ይሄ ወንዝ የኔ ልብስ ብቻ ነው እንዲያየው እዚህ ሰፈር ውስጥ። በቃ አልፈልግም። የራቁቴን ቀረሁ እኮ አታይም እንዴ? ምን ጠፋብህ? ይኸውልህ ጊዮርጊስ አጋለጠልኝ። ጊዮርጊስ ቤተክርስቲያን ላይ በራፍ ላይ ቆማ 3 ብር የነበረው ሙት 1 ብር የሚገዛ ስትል አገኘዋል። ቆይ እንግዲህ ይኸው ያ ቁርቁርቁ ሸሚዝ፣ ያ ደግሞ ምን የመሰለ ሱሪ፣ ይሄ ደግሞ ቅያሬ ኮምቦርታ። ኧረ ስንት ነገር የጠፋብኝ አለ። ጉቶ ሬሳ መሬት ላይ ጎተት። እኔ ሳይደክመኝ አንተ ደከመ። በቃ ተው። አይ